እናቴ ወይ ምን ልንገርሽ? ሌሊቶቼን ሁሉ ተኝቼ እንዳልምኩሽ በቀኖቼ ሁሉ ሳስብሽ መዋሌ አንዳንዴም በናፍቆት ተክዤ በቆምኩበት በማዳሜ ጩኸት መበርገጌ እማ የቱን ልንገርሽ? ከዚህ ምግብ ሞልቶ ከሚደፋበት ቤት እየኖርኩ ከዚያ ከአንቺ ጋር ዘይት አተን በውሃ አቁላልተን የበላናትን ነጭ ሽሮ ወጥ መራቤን ሰው ከሚወፍርበት ሀገር እኔ ግን መግሳቴ የቱን ልንገርሽ? ቆይ ናፍቆቴንስ እንዴት ላውራሽ? ከዚህ ከአስፈሪዎች ቤት እንኳን ትልልቆቹ ነፍስ የማያውቀው ሕፃን ልጅ ያ ሃይዋና አንቺ እንስሳ ሲል ጮህብኛል። አንቺ ግን የኔ እናት ከፍቅር ጋር የኔ ልጅ ትይኝ ነበር። ታዲያ እንደምን አልናፍቅሽ? ለነሱ ወገቤ እስኪቆምጥ ቤታቸውን አጽድቼ ምግባቸውን ሰርቼ አብልቼ ልብሳቸውን አጥቤ ተኩሼ አልብሼ አመሰግናለሁ እንኳ አይሉኝም። አንቺ ግን የገዛ ምግቤን ሰርቼ ስበላ እንኳ ከልብሽ ትመርቂኝ ነበር። ታዲያ እንደምን አልናፍቅሽ? አሁን በፍቅር የሚያዩኝ አይኖችሽ ናፍቀውኛል። የዳበሱኝ ያጎረሱኝ ጥሩ ልጅ እንደሆነላቸው አርጩኝ የጨበጡት እጆችሽም ናፍቀውኛል። የረገመኝ ወዲያውም ደግሞ የመረቀኝ አፍሽም ናፍቆኛል። እማዬ በጣም 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 ናፍቀሽኛል። ምነዋ መጥቼ እግርሽን ባጠጥኩሽ፣ ምነዋ ውሃ ቀድቼ ባጠጣሁሽ፣ ምነዋ በክብሪት ለኩሽ እንጨት አቀጣጥዬ እፍ እያልኩ በጭስ እየተጨናበስኩ ምግብ አብስዬ አብልቼሽ፣ ምነዋ ጠግበሽ ባየሽ። እንደው አዛኙ ጌታ ያለ የሰው ሀገር በቃሽ ብሎኝ ዳግም በሰላም አይሽ ሆን እኔ ከጌታዬ ረህመት ተስፋ አልቆርጥም። ልጅሽ ነኝማ ልጅሽ። የኔ ልጅ ከመሶባችን የምንቆርሰው እንጀራ ባጣን ጊዜ እኔ እናትሽም ሆንኩ እህት ወንድሞችሽ በረሃብ አንጀታችን ታጥፎ የባዶ ሆዳችን ጩኸት ባደነቆረሽ ጊዜና ጥፊ ጥፊ ባለሽ ጊዜ ንገሪኝ፣ ስደት ባይኖር ኖሮ ምን ይውጥሽ ነበር? እንዳንቺ መሰደድ ያልቻሉትን አላየሽ? የህይወትን ፈተና መቋቋም ሲያቅታቸው አንዳንዶቹ ገላቸውን ሽጠው የቤታቸውን ቀዳዳ ሸፈኑ። ግማሾቹ ደግሞ የሰው ፊት እየገረፋቸው በልመና ቁራሽ እንጀራ ተቀመሱ። ልጄ ሆይ ያንቺ በሰው ቤት በሰው ሀገር መጎሳቀል ከዚህ ብዙ ሺህ እጥፍ ጸጋ አለው። ይኸዋ ቤታችን ሙሉ ነው። ይኸዋ ረሃብ አልነካንም፣ የሰው ፊትም አልገረፈንም። ታዲያ አላህ አታመሰግኝምን? ታውቂያለሽ እርጅና አኮራምቶኛል፣ በሽታም እየጎሸመኝ ነው። ካልጋ በዋልኩባቸው ጊዜያት የመድኃኒት መግዣ አጥቼ በጣር ሳቃስት ብትሰሚና ምንም ማድረግ ባትቺ ንገሪኝ ልጄ፣ ስደት ባይኖር ኖሮ ምን ይውጥሽ ነበር? አበባዬ ክፉ አይንካሽ። ያንቺ ጉልበት ሆኖኝ ሐኪም ቤት ለመሄድ የጎረቤቶቼ መዋጮ አላስፈልገኝም። መድኃኒት ለመግዣም ደጅ አልጠናሁብሽም። ታዲያ እኔ ስታመም ማሳከም እንድትቺ አሰሪዎችሽ ሲጮሁብሽ አትታገሽምን? እናትሽ ተርባ እንዳታይ ስትይ የአሰሪዎችሽን ግልምጫ አትቋቋሚምን? እኔ እኮ ላንቺ ስል ከዚህም በላይ ብዙ ሺህ ጥፍችዬ ነበር። ረሱል ሰለላሁ ዐለይሂ ወሰለም የእናት ሀቅ ከባድነትን ባያስተምሩም ኖሮ እኔን በመካደም ላይ አላበረታታሽም ነበር። አሁን ግን በርቺልኝ እልሻለሁ፣ ጠንከር በይልኝ እንጂ። ልብ አድርጊ፣ የትም ብትሄጂ ድካምና ልፋት አንቺን ማባረራቸውን አያቆሙም። ጥርስሽን ነክሰሽና መልካም ስራን ሰንቀሽ በፍጥነት በመሮጥ ጀነት ገብተሽ እስካላመለጥሻቸው ድረስ እናትሽ ነኝ ልጄ፣ እናትሽ።